ቪክራም የተባለ ግልጽና ተራ ሰው ነበር። ዓለሙ ሁሉ ልጁ፣ ቤተሰቡና ወገኖቹ ነበሩ። ነገር ግን በቤተሰቡ ላይ ጥቃት ሲሰነዘር ቪክራም ተለወጠ። በዓይኑ እንባ፣ በልቡ ደግሞ እሳት ነደደ። ሰዎች ንጉሥ ብለው የሚጠሩት ማዕበል ሆነ። አሁን የመጣው ዘውድ ለመድፋት ሳይሆን ልጁንና ቤተሰቡን ለማዳን እንዲሁም ወገኖቹን ለመታደግ ነው። ይህ ውጊያ ስለ ዘውድ ሳይሆን ስለ ልብ ነው። ለሚወዳቸው ማንኛውንም መስዋዕት ስለሚከፍልበት። ሁኔታዎች አንድን ሰው ንጉሥ ሲያደርጉት በሱ ፊት ዘውድ እንኳን ትንሽ ይሆናል። ሻሩካን እና ልጁ ሱሃል ካን ለመጀመሪያ ጊዜ በጋራ የሰሩት ፊልም ኪንግ በቅርብ ቀን